ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ እንግሊዘኛ ይሆናል ማለት ነው። አማርኛ እያነበባችሁ እየጻፋችሁ እንግሊዘኛ ለማንበብ ወይም ለመጻፍ ለምትቸገሩ በቀላል መንገድ የምታውቁበትን ይሆናል ማለት ነው። እንዲሁም እንግሊዘኛ እያነበባችሁ እየጻፋችሁ አማርኛን ለማንበብ ለመጻፍ ለምትቸገሩ በቀላል መንገድ ሁለቱንም የምንመማርበት ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። በየጊዜው የምንለቃቸው አዳዲስ ቪዲዮዎች እንዲደርሷችሁ ወደ ትምህርታችን ስንቀጥል ዛሬ የምንማረው ከቸ እስከ ዠ ያሉ ፊደሎችን ይሆናል ማለት ነው። በክፍል 2 በክፍል 3 ደግሞ ቀጣዮችን የምናቀርብላችሁ ይሆናል። እሺ ይቺ ማናት? ይቺ ቸ ቸ። ይቺስ ቹ። ይቺ ቺ። ይቺ ቻ ቼ ቺ ቸው። እሺ የአማርኛ ፊደሎችን በዚህ መልኩ ቆጠርናቸው ማለት ነው። ደግሞ የአማርኛ እንግሊዘኛ ወይም በእንግሊዘኛ ስንጽፋቸው የቸ ተነባቢ ሲኤች ነው ማለት ነው። ማን ነው? ሲኤች። ስለዚህ ቸ ስንል ሲኤች ኢ ቸ። ቹ ብለን ስንጽፍስ ሲኤች ዩ ቹ። ቺ ስንል ሲኤች አይ ቺ። ቻ ስንል ሲኤች ኤ ቻ። ቼ ስንል ሲኤች አይ ኢ ቼ። ች ስንል ሲኤች ች። ቾ ስንል ሲኤች ኦ ቾ ቾ። እሺ በእንግሊዘኛ የጻፍናቸውን ስንቆጥራቸው ያው ቸ ቹ ቺ ቻ ቼ ች ቾ ብለን ጻፍናቸው ማለት ነው። ከዚህ ስንመጣ ደግሞ ይቺ ማናት? ይቺ ነ ማለት ነው። ስንቆጥራት ነ ኑ ኒ ና ኔ ን ነው። እሺ የነ ተነባቢ ማናት? የአማርኛ ፊደል የነ ተነባቢ ኤን ናት ማለት ነው በእንግሊዝኛው ኤን። ስለዚህ ኤን ከሆነች ኤን ኢ ነ። ኑ ስንልስ ኤን ዩ ኑ። ኒ ስንል ኤን አይ ኒ። ና ስንል ኤን ኤ ና። ኔ ስንል ኤን አይ ኢ ኔ። ን ስንል ኤን። ኖ ስንል ኤን ኦ ኖ ኖ። እሺ ከዚህ ስንመጣ ይችስ ማናት? ኘ። የኘ ተነባቢ ማናት? ጂ ኤን ማለት ነው የኘ ተነባቢ። እሺ ተነባቢዎችን ብቻ እየነገርኳችሁ የሚሄድ አናባቢዎች የሁሉም ፊደላት ተመሳሳይ ናቸው ማለት ነው። ተመሳሳይ ስንል የመጀመሪያ ፊደላት የምንላቸው አናባቢ ኤ ናት ማለት ነው። ይኸው ኤ። የሁለተኛ ፊደል ዩ። የሶስተኛ አይ። የሶስተኛ ፊደል አናባቢ አይ። የአራተኛ ኤ። የአምስተኛ ስማናት? የአምስተኛ ፊደል አናባቢ ደግሞ አይ ኢ አይ ኢ ማለት ነው የአምስተኛ ፊደል። የስድስተኛ ደግሞ አናባቢ የለውም ራሱ ተነባቢውን ነው ማለት ነው የምናስቀምጠው። ወደ ሰባተኛ ፊደል ስንሄድ ደግሞ የሰባተኛ ፊደል አናባቢ ማን ነው? ኦ። ይህን ሁሌም መርሳት የለብንም ማለት ነው። ተነባቢዎችን ከለየነ በኋላ የአንደኛ ፊደል የሁለተኛ ፊደል ማንን ያስከትላል የሚለውን እነዚህን ለይተን ማወቅ ሁሌም ግድ ይለናል ማለት ነው እንግሊዝኛን ለማንበብ ወይም ለመጻፍ። ወደ ትምህርታችን ስንቀጥል ይቺ ማን ብለናታል? ኘ። ስንቆጥራት ኘ ኙ ኚ ኛ ኜ ኚ ኞ። እሺ
የኘ ተነባቢ ማን ነው ያለን? ጂኤን ኢ ኘ ኢን የምናስከትል ሁሌም የመጀመሪያ ፊደል ምን ስለሆነ ኤ ስለሆነ ማለት ነው አናቢው። እሺ ከዚህ ስንመጣ ደግሞ ኙ ስንል ጂኤንዩ ኙ ኚ ስንል ጂኤንአይ ኚ ኛ ስንል ጂኤንኤ ኛ ኘ ስንል ጂኤንአይኢ ኘ ኚ ስንል ጂኤንኚ ኞ ስንል ጂኤንኦ ኞ ኞ። በዚህ መልኩ ከተለማመድን አማርኛንም ሆነ እንግሊዘኛን የምንፈልገውንም ሁለቱን በቀላል መንገድ ማንበብ መጻፍ እንችላለን ማለት ነው። ከዚህ ስንመጣ ይቺ የነች ማለት ነው። የ ዩ ይ ያ የ ይ ዮ። እሺ የየ ተነባቢ ማናት? ዋይ ናት ማለት ነው። ስለዚህ ዋይ ኢ የ ዩ ስንል ዋይ ዩ ዩ ይ ስንል ዋይ አይ ይ ያ ስንል ዋይ ኤ ያ የ ስንል ዋይ አይ ኢ የ ይ ስንል ዋይ ዮ ስንል ዋይ ኦ ዮ ዮ ስንቆጥረው የ ዩ ይ ያ የ ይ ዮ። ከዚህ ስንመጣ ደግሞ ይቺ አ አ ኡ ኢ አ ኤ እ ኦ። ስለዚህ አ ስንል ኤ አ ኡ ስንል ዩ ኢ ስንል አይ አ ስንል ማናት? ኤ ኤ ስንል ኢ እ ስንል አይ ኦ ስንል ኦ ማለት ነው። ኦ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ከ ከ ኩ ኪ ካ ኬ ክ ኮ። እሺ የከ ተነባቢ ማናት? የከ ተነባቢ ኬ ናት ማለት ነው። ስለዚህ ኬ ኢ ከ ኩ ስንል ኬ ዩ ኩ ኪ ስንል ኬ አይ ኪ ካ ስንል ኬ ኤ ካ ኬ ስንል ኬ አይ ኢ ኬ ክ ስንል ኬ ኮ ስንል ኬ ኦ ስንቆጥረው ከ ኩ ኪ ካ ኬ ክ ኮ። ለማንበብ ወይም ለመጻፍ በዚህ መልኩ መለማመድ ይኖርባቸዋል ማለት ነው። ከዚህ ስንመጣ ደግሞ ይቺ ማናት? ይቺ ወ ማለት ነው። ወ ው ዊ ዋ ዌ ው ወ። ስለዚህ የወ ተነባቢ ማናት? የወ ተነባቢ ደብሊው ናት ማለት ነው። ደብሊው ኢ ወ ው ስንልስ ደብሊው ዩ ው ዊ ስንልስ ደብሊው አይ ዊ ዋ ስንል ደብሊው ኤ ዋ ዌ ስንል ደብሊው አይ ኢ ዌ ው ስንል ደብሊው ወ ስንል ደብሊው ኦ ወ ወ። እሺ ከዚህ ስንመጣ ይችስ እስኪ ቅድሚያ ይችን እንቁጠራት። ያው ስንቆጥራት ወ ው ዊ ዋ ዌ ው ወ ወ። እሺ ከዚህ ስንመጣ ይች ደግሞ ዘ ናት ማለት ነው። ዘ ዙ ዚ ዛ ዜ ዝ
ዞ። እሺ ዘ ስንል የዘ ተነባቢ ዜድ ናት ማለት ነው። ዜድ ኢ ዘ። ዙ ስንል ዜድ ዩ ዙ። ዚ ስንል ዜድ አይ ዚ። ዛ ስንል ዜድ ኤ ዛ። ዜ ስንል ዜድ አይ ኢ ዜ። ዝ ስንል ዜድ። ዞ ስንል ዜድ ኦ ዞ ዞ። ስንቆጥረው ዘ ዙ ዚ ዛ ዜ ዝ ዞ። እዚህ ስንመጣ ይችስ ዠ ዠ እቺ ዡ እቺ ዢ ዣ ዤ ዥ ዦ። እሺ የዠ ተነባቢ ማናት? የዠ ተነባቢ ዜድ ኤች ማለት ዜድ ኤች ኢ ዠ። ዡ ስንል ዜድ ኤች ዩ ዡ። ዢ ስንል ዜድ ኤች አይ ዢ። ዣ ስንል ዜድ ኤች ኤ ዣ። ዤ ስንል ዜድ ኤች አይ ኢ ዤ። ዥ ስንል ዜድ ኤች ዥ። ዦ ስንል ዜድ ኤች ኦ ዦ። ስንቆጥረው ዠ ዡ ዢ ዣ ዤ ዥ ዦ። እሺ አማርኛን፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች መማር መከታተል ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አገኙን። ጎበዝ አንባቢና ጻፊ መሆን ለምትፈልጉ በቅርብ ቀን አቀላጥፋችሁ ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ህፃናትን በቅርብ ቀን ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። ከታች ባስቀመጥነው ስልክ በመደወል የእናንተን የስራ ሰዓት በማይጋፋም በቀን 1 ሰዓት በመመደብ ሰዓቱም የእናንተን የስራ ሰዓት በማይጋፋ መልኩ እናንተ በመረጣችሁት ማታም ማልዳም ቀንም እናንተ በሚመቻችሁ ሰዓት በመመደብ ትምህርታችሁን መማርና መከታተል ትችላላችሁ ማለት ነው። ለረጅም ጊዜ የነበራችሁን ቁጭት በ1 ወርና በ2 ወር መወጣት የሚችሉበትን ሲስተም አቅርበንላችኋል። ደውላችሁ አናግሩን። ጎበዝ አንባቢና ጻፊ መሆን እንዲችሉ አድርገን እናስተምራለን። ለዛሬ በክፍል 2 ይዘንላችሁ የመጣነ ትምህርት ይህን ይመስላል።